እየሰራ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። ፀሐይ ሳትጠልቅ ሳትጠልቅ ዛሬ ላሳያችሁ። ሁሌም ማለት ነው የሚቀርጽላችሁ እንትን ነው ማለት በማታ ነው። እስኪ ዛሬ የኛ ግቢያችን ማለት ነው የምንኖርበት ቤት ምን ይመስላል? በጣም ነው የሚያምረው ማለት ነው። በነገራችን ላይ ማሻአላህ ተበረከላህ ይህ ሁሉ ግቢ የአንድ ሼክ ሰሩር የሚባል ሰውዬ ነው አሉ። በጣም ትልቅ ነው። ይውላ ተከራይ ነው እንግዲህ ማለት በጣም ከምላችሁ በላይ የመንግስት ግቢ ነው መስለው እና በጣም ነው የሚያምረው። በቃ አበባው ግሬኑ ምናምን በጣም ያምራል ማለት ነው። እዚህ ጋር የሆኑ ልጆች በጣም ነው የሚያምረው። እንጃ ፀሐዩ ግን በደንብ ያሳያችሁ ሲላም በማታ ነው እንደ ቪዲዮ የሚያምረው። እናንተዬ በቀንም እኮ ቪዲዮ ያምራል ሲሉ ሰምቼ ነበር። እስኪ ያምራል ግቢ እንደምታዩት ማለት ነው። ግሬኖቹ በጣም ደስ ይላሉ። ልጆቹ ግን እዚህ ስለምጫወት እንዳላስገባቸው እና እሱ ምናምን እነዚህ عليك السلام كيف حالك يا ابويا؟ كيفك انت؟ ايش اسمك؟ ايش اسمك؟ خالد؟ ما شاء الله ما شاء الله تبارك الله. انت سيارة هذه سيارتك؟ ما شاء الله ما شاء الله. ልጆቹ እንዳይገቡ ብዬ ነበር። እነሱ መግባት ይፈልጋሉ ግን እኔ አልፈልግም። እናቴ ሰላም ነሽ ወይ ይላሉ በራሳቸው ጊዜ። የሰፈር ልጅ የሚጫወት ልጅ ነው። ሞተር ሳይክል ምናምን ሳይክል ይነዳሉ በዚህ ጋር በጣም ነው የሚያምረው። ማታ ማታ ላይ እንደዚህ አሁን ሙቀት ስለሆነ ደስ ይላል። ሙቀት ያለ ሰዓት ግን አልወጣም። ሙቀት ያለ ሰዓት አያስወጣም። ግን ማታ ማታ በዚሁ ካረጋለሁ አንዳንዴ እመላለሳለሁ ማለት ነው። በጣም ነው የሚያምረው ግቢ ነገራችን ላይ ማሻአላህ ተባረከ። ድመት ደግሞ ናፍ ነው። አሁን እኛ ራሱ በጣም ብዙ ድመቶች አሉ። እየወለደች ደግሞ አሁን አዲስ ወልድ ያለች ባለፈው አመት ወለደች። አሁን ደግሞ አዲስ ወልድ ያለች በቃ እና ቤተሰብ እንዴት ናችሁ? እስኪ ዛሬ ግቢ ላስጎበኛችሁ ነው የምኖርበት አካባቢ ማለት ነው። መንጣት የፈለገ ሙሽረፍ ኤሪያል የሚባለው መንጣት ይችላል። እቀበላለሁ ማለት ነው። በነገራችን ላይ የቤት ቁጥር ነው የኔ ቤት ቁጥር አይደለም። የቤቴን ቁጥርማ አልነግራችሁም ጭራሽ ነግሬ ደግሞ በሌሊት መጣችሁ እናቴ ሆ እናንተ እኮ አታፍሩም እንንጣ የምትሉም አትጠፉም ይሆናል። ሰላማት በጣም ነው የሚያምረው። ግን በነገራችን ላይ በማታ ነው እንደ ቪዲዮ የሚያምረው። እናንተዬ እኔ በቀን ያምር ይመስለኝ ነበረ ግን አያምርም። ፀሐዩ ምናምን ደስ ትላለች። ልትገባ አካባቢ ነው። እስኪ ወደዛ ታየ። በነገራችን ላይ እኛ ማለት ነው ዘበኛው ያ ይሆናል እስካሁን ማለት ነው። ዘበኛ አለ ካሜራ ምናምን ሲኩሪቲ ያለው ደስ ይላል። ለበቃ እኔ በነገራችን ላይ አንዳንዴ ብር ምናምን በምልክ ሰዓት ምንም እንትን አልልም ማለት ነው። አልፈራም። ምክንያቱም ሲኩሪቲ በሩ ላይ ካሜራ ስለሚይዛቸው ችግር የለብኝም ማለት ነው። እና ዘና ነው፣ አስተማማኝ ነው። ግቢያችን በጣም ነው የሚያምረው። በነገራችን ላይ እኔ ሰዎች ተከራይተው ነው የሚኖሩት። እሺ የቤተሰቦች የቤት እንዳይመስላችሁ ተከራይተው ነው የሚኖሩት። እና አሁን ቤት ኪራይ መክፈል ስለማይችሉ እኔም ወደ ሀገሬ ሊሄድ ነው፣ እነሱም ወደ ሀገራቸው ሊሄዱ ነው። ሰዎች በነገራችን ላይ ግብጻዊ ናቸው። ለ6 አመታት አብሬያቸው ሰርቻለሁ። በጣም ጥሩ ናቸው። ግን አሁን ላይ ያው ማጣቱ ምንም ሲደራረብ ነው መሰለኝ ጸባይ በተለይ ሲያስ ጸባይ በጣም አስቸጋሪ ሆኖብኛል ማለት ነው። ላለቀች ዱንያ ለተመናመነች ለዚህ ጊዜ ልንለያይ ምናምን እያልኩኝ። እና እስኪ ዛሬ ቪዲዮ ልስራላችሁ
ብዬ ነው ማለት ነው። ጋይሶች እስቲ አበረታቱኝ ማሮች፣ አበረታቱኝ፣ እሺ አበረታቱኝ በቅንነት ላይ ዛሬ ወላሂ ዛሬ ማለት ነው 700 ሰብስክራይብ ገብቼ መልሰው 701 ገብቼ እያየሁ መልሰው ወሰዱብኝ ማለት ነው። መልሶ ተመለሰብኝ ነው እንደሆነ አላውቅም። ኧረ ምን ሆኖ ነው ግን? ኧረ እስቲ ንገሩኝ። ወላሂ 700 ለመሙላት እኮ 7 ቀን ፈጀብኝ። እኔ እንጃ ምን ሆኖ ነው ግን በኋላ በጣም የሚያምር ተመልከቱት። ከዛ በዚህ መውጫ ነው የመኪና መውጫ ነው። በዚህ መውጣት የፈለገ በዚህ ነው የሚወጣው። መግባት የፈለገ ደግሞ በዛኛው ነው ማለት ነው። ይሄ ህግና ደንብ አላቸው። ስምንት ሲኩሪቲ እዛ ጋር ሆኖ ይከፍታል። ይሄ ወደ መውጫ ነው ላሳያችሁና በዛ ልግባ መሰለኝ። በነገራችን ላይ ሴትዬ ወጣሁ አላልኳትም እናንተ ያው ምሳ ምናምን ስለበላን አይፈልጉም። እኔ እኮ እንደ ልቡ ነኝ። በነገራችን ላይ እንደ ልቡ ማለት እኔ ነኝ። የእውነት አልሐምዱሊላህ ማለት ራሴን ዘና አድርጌ ነው የምኖረው። አልጨናነቅም። ምክንያቱም የፈለኩ ነው የምኖረው። እንደዚህ ጨነቅንቅ ምናምን አይመችኝም። እኔ ከሆነ ሆነ ነው፣ ካልሆነ አልሆነ ነው። ሀላስ አሁን የት ነሽ ስትለኝ ከቪዲዮ እየሰራሁ ነው እላታለሁ። ምን ታምናለች? 2 ቀን አይደል እንደ ቀረኝ 2 ወር ስለሆነ አሁን ይሄ ዋናው አስፋልት ነው። በነገራችን ላይ እዚህ ታክሲ አታገኙ። እኔ ብዙ ጊዜ ወደ ከተማ ሲሄድ አሳሬን የምበላው እሱን ለማግኘት ታክሲ ለማግኘት ነው። ይሄ ሰፈራችን መስጊድ ነው። የሰፈራችን መስጊድ ነው ከታያችሁ ማለት ነው። በነገራችን ላይ እንዴት እንደምቀርጽ እንጂ አዲስ ስልክ ነው። ያሰምራል ያሰምራል ማይዶን ነው ወላሂ ላዚም ሞክረው ነው ማለት ነው። ቀጥታ በዚህ ነው። ይሄ እንደምታዩት ሁሉም የኛ ግቢ ነው። በጣም ነው የሚያምረው። በጣም ያምራል። የእውነት ማጋነን ሳይሆን ይለያል። የሰፈሩ ማለት ነው። ግሪን የበዛበት ብርድ ስለሆነ በጣም ደስ ይላል። ያለ በዛ በዚህ ሰዓት እዚህ ጋር መውጣት የማይታሰብ ነው በፊት። ዘንድሮ ዓመት ግን ሙቀት ትንሽ ረዘም ብሏል ማለት ብርዱ ትንሽ ረዘም ብሏል። ኢንሻአላህ ሁሌም እንደዚህ ነው እላችኋለሁ። የሀገሬ ልጆች ሲያበረታቱኝ ወደ ኢትዮጵያ ለመግባት ቀናት በጣት የሚቆጠሩ ቀናት ናቸው። ግን 1000 ሰብስክራይብ እንኳን አስገቡ። ወላሂ 1000 ሰብስክራይብ ለመግባት እኔ እንጃ ከብዶኛል ማለት ነው። አሁን እኔ ዛሬ 700 አስገቡኝ ብዬ ደስታዬን ሳላጣጥም መልሰው ወደታች ስንት ነበረ ቅድም? አሁን 689 አረጉት። 701 ገብቼ ለደቂቃው ማለት ነው። ለዛም እኮ የሆነ ሰብስክራይብ አድርገኝ ነገ መልስልሃለሁ እንዳይቀንስብኝ አላልኩም? መልሶ ብድግ ያደረገው። ኧረ ቢስሚላህ በጣም የተናደድኩት ለዚህ ተመልከቱ። ኢንሻአላህ በጣም የሚያምረው ሰፈሩ ወላሂ ይለያል። ገና መኪናዎች እዛ እስከሚደርሱ ድረስ ነው እንግዲህ ይሄ ግቢ ማለት ነው። ስፋቱ እኔ ራሱ ሂጄ አልዘልቀውም። በጣም ትልቅ ነው። በጣም ነው የሚያምረው። ኢንሻአላህ ተበረከለ። አስተማማኝነቱ ደግሞ ይለያል። እንግዲህ ይሄ መግቢያችን ሴኩሪቲ ነው ብያችኋለሁ። ዘበኛው ዜና ምናገረኝ መስላል አላውቅም። እንግዲህ አንተ ሰብስክራይብ ካላደረከኝ ሰብስክራይብ አድርገኝ። ምን ይመስላል? ያውቃሉ እኮ እንደምንሰራ ራሱ እነሱ ዘበኞቹ ራሱ አንዱ ናይጄሪያ ነው፣ ሌሎቹ ሀገር እንደሆነ ናቸው። እና እንግዲህ ይህን ይመስላል። በጣም የሚያምረው ሂጄ ራሱ አልዘልቀውም ማለት የተሄዶ ራሱ የሚዘለቅ ነገር አይደለም ማለት ነው። በጣም ስፋቱ ልጆቹ ሞተር ሳይክል ምናምን እዚጋ ነምበር 4 ይልሃል። እኛ 3 ቁጥር ላይ ነው የምንኖረው ማለት ነው። እና ደግሞ አሉክ መጣ እኮ አይጠፋም ልምጣ የሚል ማለት ነው። ሊበላ በስበቡ መምሬም ተሳሙ አለ። በስበቡ ያው እኔ ሞክ እያረኩኝ ነው። ተመልክቴና ባንዲት እንደሚያምር ነው። በነገራችን ላይ ሁሉም ግቢ ላይ ይሄ ፓርክ ነው ወይ ፓርክ በሉት እንግዲህ መኪናዎች ተደርድረዋል። ኢንሻአላህ እኔ መኪና ግን እንደው መኪና አይኖረኝ ሆነ እንጃ አላውቅም። መኪና አይኖረኝ ደግሞ የተከፈተ ነው
ቁጥር ላይ ጓደኛ ነበረችኝ ማለት ነው። የኔ ወድ ገንዬ በዛ አጋጣሚ ካየሽኝ ማለት ነው። ግን ቪዲዮን ታያለች። ያው ኔትወርክ የሌለበት ቦታ ስለሆነች ነው እንጂ በጣም ነበር ሁሌ የምመጣ ማለት ነው። ሁሌ ነበር በቃ አሁን ጊዜ ስራ ከጨረስኩ ወዲህ ቅዳሜ ጅሙዓ ምናምን እሷ ጋር ነበርኩ። ቡናችንን እየጠጣን ማሻአላ ቡና ትወዳለች እንዴ! አንድ በራድ ሙሉ ቡና ነው የምታፈላው፣ አያልቅም። እኔ አመመኝ ደከመኝ እስከምል ድረስ አላይን ገብታ አላይ እናቱላህ ላዝም እኔ እናቱ ወይ በጣም ነው የሚያረካው እና ባሉልኝ በጣም ነው ማሻአላ ተበርከለ። እና ግቢ እንዳለ እንደዚህ ነው። ግቢያችን እንዳለ አበባ አበባ ነው እላችኋለሁ። እስኪ እዚሁ ላይ ልዝጋው እንደ በዓል ስንት ደቂቃ እንደሆነ አይታወቀኝም። 11 ምናምን ነው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰብስክራይብ አድርጉኝ። በአላህ 1000 አስገቡኝ። እሺ ውዶቼ። ሰላም አለይኩም ወራህመቱላሂ ወበረካቱ።